ዋትስአፕ ጋይዝ በዛሬ ቪዲዮ ፒክሴል ላብ አፕሊኬሽን ብቻው በመጠቀም እንዴት የፈለግነውን ኢሜጅ ብለር ማድረግ እንደምንችል ቀለል ባለው መንገድ አሳያችኋለሁኝ። አሁን ቀጥታ ወደ ቪዲዮ። ያው እዚህ ጋር ስክሪኑ ላይ እንደሚታዩት የምትፈልጉትን ኢሜጅ ከጋላሪ ወይም ከፎቶ ቦታ ታስገባላችሁ። እኔ እንደመረጥኩት ኢሜጅ አለ፣ እሱም የፒክሴል ላብ አፕ አይኬን ነው። ከዛ እዚህ ጋር ሳይዙን እንደዚህ ቀንሳለሁኝ ማለት ነው። ከዛ ከቀነስኩኝ በኋላ ምንድነው የሚያደርገው? መጀመሪያ ስሪዲ ሼፕ ወደምሎ አንድ በተን ይሄዳለሁኝ። ኦኬ እዚህ ጋር እንደምታዩት ይሄው ስሪዲ ሼፕ ይላል። ከዛ በኋላ ይሄን ኢናብል ታደርጋላችሁ። ኢናብል ካደረጋችሁ በኋላ 20 ታደርጋላችሁ ማለት ነው። ዲፒዙ ይሄው 20 አረኩኝ። ዴን ራይት ላለሁኝ። አሁንም በመቀጠል ስሪዲ ሮቴት ወደምለው በተን ገብቼ ዋይ አክሲሱን 25 ታደርጋለሁኝ። በመጀመሪያ ይሄን ኢናብል ማድረግ ይጠበቅባችኋል። ይሄው እዚህ ጋር እንደምታዩት 25 አድርጌ ያለውን ዴን ራይት ላለውኝ ማለት ነው። ከዛ በመጨረሻ ኦፓሲቲ ወደምሎ ገብታችሁ ኦፓሲቲ በደንብ እስከ 2 ይቀንሳላችሁ ማለት ነው። ሜቢ ኦፓሲቲን በምትፈልጉት ኢሜጅ ኢፌክት ሊሆን ይችላል። እኔ በዚህ ኢሜጅ እስከ 2 ይጠቀማለሁኝ ማለት ነው። እስከ 2 ቀነስኩኝ። ከዛ በኋላ በእንደዚህ አይነት ሁኔታ ብሌር ማድረግ እንችላለን ማለት ነው። እዚህ ጋር ኢሜጁን ስሪዲ ስላደረኩኝ ትንሽ እንትን ብሏል፣ ተጣሟል። ጋይዝ በእንደዚህ አይነት ሁኔታ ማንኛውም ኢሜጅ ብለር ማድረግ እንችላለን ማለት ነው። ሞር ፕራክቲስ እንዲታደርጉ ሌላ ኢሜጅ ተጠቅሜ ላሳያችሁ። ይህን ዲሌት ላርግና አንድ የምፈልገው ኢሜጅ አስገባለሁኝ። ኦኬ እዚህ ጋር እንደሚታዩት ይህን ኢሜጅ አስገብቻለሁኝ። ከዛ ምንድነው የምታደርጉት? በመጀመሪያ ቀጥታ ወደ ስሪዲ ሼፕ ወደሚሉት ይገባላችሁ። ይሄው ይሄን አበራውን። ከዛ 20 ታደርጋላችሁ። 20 አረኩኝ። ዴን ወደ ስሪዲ ሮቴት ወደሚለው ቤት እንገባለሁኝ። ዋይ አክሲሱን 25። ኦኬ 25 አረኩኝ። ከዛ በመጨረሻ ኦፓሲቲ እስከ 2 ወይም በሚፈልጉት ስታይል ታደርጋላችሁ ማለት ነው። አያችሁ በዚህ ፎርም ብሌር ማድረግ ትችላላችሁ። የመጀመሪያ ኢሜጅ ኦሪጂናሉ ያው እዚህ ጋር እንደሚታዩት ይሄ ነበር ኦሪጂናሉ። ይሄኛው ደግሞ ብሌር አደረግነው ነው። ጋይዝ አይ ሆፕ ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ስለ ፒክሴል ላብ አፕሊኬሽን ምንም እውቀት ከሌላችሁ ቤዚክ 2 የሰራሁት ቪዲዮ ስላለ በዚህ ቪዲዮ መጨረሻ ላይ አስቀምጣለሁኝ። እዛ ጋር እንገናኝ። ባይ ባይ።